ሰላም ሰላም ጤና ይስጥልን የፕሮግራማችን ተከታታዮች ይህ በጤናና በሕክምና ጉዳዮች ዙሪያ መረጃ ለመስጠት የሚዘጋጅ ዝግጅት ነው። የፕሮግራሙ አዘጋጅና አቅራቢ ዶክተር ዘላለም አሰፋ የአንጀትና የፊንጢጣ ደዌዎች ልዩ ስፔሻሊስት ሐኪም በቀዶ ሕክምና ተባባሪ ፕሮፌሰር ነኝ። ኮሎሬክታል ሰርጅን ኤንድ ፕሮክቶሎጂስት። ውድ አድማጭ ተመልካቾቻችን በዚህ ዝግጅት የተለያዩ ጤና ነክ የሆኑ ጉዳዮችን እናነሳለን። በተለያዩ ህመሞች ዙሪያ መረጃ እንሰጣለን። ጤናችንን ለመጠበቅ ራሳችንን ከበሽታዎች ለመከላከል ምን ማድረግ እንዳለብን መረጃ እናቀርባለን። አድማጭ ተመልካቾች በተለያዩ በሽታዎች ዙሪያ የበሽታዎች መነሻ ምክንያት፣ የሚያሳያቸውን ምልክቶች፣ እንዳይከሰቱ ለመከላከል ምን ማድረግ እንዳለብን፣ ከተከሰቱ ሊደረጉ የሚገባቸውን ሁኔታዎች እና ህክምናዎች መረጃ እንሰጣለን። ለጤናችን ቅድሚያ መስጠት ያለውን ጠቀሜታ እናብራራለን። ውድ አድማጭ ተመልካቾቻችን በዛሬው ዕለት ቅድሚያ መስጠት ላለብን ለምንድን ነው? ለጤና ነው ወይስ ገንዘብ፣ ሀብት ለማካበት፣ ለማግበስበስ የመሳሰሉት ነገሮች ይባላሉ እና ቅድሚያ መስጠት ያለብን አንዳንዶቹ ቅድሚያ መስጠት ያለብን ለጤናችን ይላሉ። አንዳንዶቹ ደግሞ አይ ሀብት ለማካበት፣ ሀብት ለመያዝ፣ ገንዘብ ለመያዝ ቅድሚያ ብንሰጥ ጥሩ ነው ይላሉ። የእናንተ አመለካከት ምን እንደሆነ ትገልጹልናላችሁ፣ አስተያየት ትሰጡናላችሁ። ስለዚህ እንግዲህ ቅድሚያ መስጠት ያለብን ለጤና ነው ወይስ ለገንዘብ ነው በሚል ዙሪያ መለስተኛ የሆነች የሰዎችን አመለካከት በሚያንጸባርቅ መልኩ እናቀርብላቸዋለን። እንግዲህ አንዳንዶች ቅድሚያ መስጠት ያለብን ሀብት፣ ገንዘብ ለመሰብሰብ ነው ይላሉ። ይህንንም እንግዲህ ምክንያታቸውን ደግሞ በሚገልጹበት ጊዜ ገንዘብ ካለ የተሻለ እንድንመገብ፣ እንግዲህ የተሻለ መመገብ ጤናማ ያደርጋል። ትክክል። የተሻለ እንድንማር፣ የተሻለ የጤና እንክብካቤ እንዲኖረን፣ የተሻለ የህይወት ልምድ እንዲኖረን ይረዳል ይላሉ። ጤናማ ህይወት፣ በአጠቃላይ ጤናማ ህይወት እንዲኖረን ገንዘብ፣ ሀብት ካለን ይህንን ማድረግ እንችላለን ይላሉ። እንዲሁም ደግሞ ገንዘብ ካለን የገንዘብ አለመኖር ሊፈጥርብን የሚችለውን ጭንቀት፣ ድብርት፣ ድባቴ የመሳሰሉትን በመቀነስ በማስወገድ የአእምሮ ሰላምና ጤና ይሰጠናል የሚል አመለካከት አላቸው። አንዳንዶች ደግሞ አይ ቅድሚያ መስጠት ያለብን ለጤና ነው ይላሉ። እንዴት ነው? ይህንን ደግሞ እነኚህ ሰዎች ማለትም ቅድሚያ መስጠት ያለብን ለጤና ነው የሚሉ ሰዎች ደግሞ ምን ይላሉ? ጤና ካለን በትክክል ለማሰብ፣ ለማቀድ፣ ያቀድነው ወደ ተግባር ለመቀየር፣ ለመለወጥ እንችላለን ይላሉ። ጤና ካለ ለመማር፣ ለመስራት፣ ለመጫወት፣ ጓደኝነትን ለመመስረት፣ ባለን ለመደሰት ያስችለናል ይላሉ። እንዲሁም ለጤናችን ቅድሚያ ከሰጠን ከበሽታ ራሳችንን እንከላከላለን ይላሉ። ይሄም አሞን ከበሽታው ለመዳን የምናወጣውን ከፍተኛ የሕክምና ወጪ እንቀንሳለን፣ እናድናለን፣ እንቆጥባለን ይላሉ። እንዲሁም ጤናማ ከሆንን ረጅም ዕድሜ መኖር እንችላለን ይላሉ። እንግዲህ ውድ አድማጮች ቅድሚያ መስጠት ያለብን ለጤና ነው፣ ቅድሚያ መስጠት ያለብን ለገንዘብ፣ ለሀብት ነው የሚሉ ሰዎችን አመለካከት ጠቅሻለሁ። አንዳንዶች ደግሞ ጤናና ገንዘብ የተያያዙ ናቸው የሚሉ ደግሞ አሉ። ይሄም ጤናማ የሆነ ሰው፣ አንድ ሰው ጤነኛ ከሆነ ጥሮ ግሮ ለፍቶ ገንዘብ ሊያገኝ፣ ሀብት ሊያካብት ይችላል የሚል አመለካከት አላቸው። ገንዘብ ሀብት ደግሞ ጤናን፣ ጤናማነትን ሊገዛ ይችላል ይላሉ። አዎ በእርግጥ እንግዲህ ይሄ በሶስት ወገን ከፍለን ያየናቸው የተለያዩ ሰዎች አመለካከት ነው። የእናንተስ አመለካከት ምንድን ነው? እንግዲህ አመለካከታችሁን፣ አስተያየታችሁን፣ ሀሳባችሁን ትሰጡናላችሁ። ለዛሬው አበቃን። በሌሎች ዝግጅቶች እንገናኛለን። እግዚአብሔር ያክብርልን።